ምሽት ሆነ ዘንድ ከዛሬው ቀን ጀምሬ ከዛሬው ሰዓት ጀምሬ ሚስት አድርጊያለሁ። ሚስት አረጋትም በሐዘኗ ጊዜ ሐዘኗን፣ በደስታዋ ጊዜ ደስታዋን፣ በችግሯ ጊዜ ችግሯን፣ የሰራሁትንም የወጣሁትንም የወረዱትንም ከሷ ላይ አልለይም፣ ተመካክሬ እኖራለሁ። የዚህም ምልክቴ ይኸው ቀለበቷን አሰርሁላት። ስላሴ እምነት ይሁነኝ። አጨብጭቡ አጨብጭቡ። በመጀመሪያ ያው የሙሽሪት ቤተሰቦች እንደምን አረፈዳችሁ እንደምን አደራችሁ በማለት ያው እንግዲህ መቼም ሁላችንም ስንጠብቀውና ያው በጉጉት ስንጠብቀው የነበረ ፕሮግራም ነው። ስለዚህ ሙሽራው ለሙሽሪት ከውጭ ነው የመጣ። ይታያችኋል። ስንት ግራም ተናገር? 3 ግራም 24 ከረንት ነዳጅ ተዘግቶ ማለት ነው። ነዳጅ ተዘግቶ በእንትና ያመጣ ነው፣ በብሌን ላይ ያመጣ ነው እና ከአሜሪካ ነው የመጣ። ይኸው በደንብ ይኸው እኔ ወለተ ሰንበት ገብረ ስላሴን ለገብረ ስላሴ ባላረገው ዘንድ ከዛሬው ቀን ጀምሬ ከዛሬው ሰዓት ጀምሬ የወጣሁትንም የወረዱትንም ያገኙትንም የሱ ጋር አብሬ እኖራለሁ። ታዛዥ ሆኜ እኖራለሁ። ያው የዚህ ምልክቴ ባላረገው ዘንድ ይኸው ቀለበት ሰጠሁት። አዎ ቀለበት አስሬለታለሁ። አብ ወልድ መንፈስ ቅዱስ እዚህ ምስክሮች አብ ወልድ መንፈስ ቅዱስ ናቸው። እሺ በመቀጠል ደግሞ ይታያችኋል። በደንብ እየታያችሁ ነው። የሙሽሪት ቤተሰቦች ይታያል። የሙሽሪት ቤተሰቦች ይታያችኋል። ከብራዚል ነው የመጣ። ያው እንግዲህ ያው ስም ዳይመንድ ነው። ይታያችኋል። ሙሽራይቱ ደግሞ ለምን የኔ ስታሰርልኝ ለምን እስንም አላስረውም ብላ ይኸው እያሰረችለት ነው። እልል ብላችሁ እሺ ይህ ደግሞ ይታያችኋል። የጆሮ ጌጥ በማለት እኛ እንትን እንለዋለን፣ ወይም ደግሞ እንጥልጥል በማለት ያው ይታያችኋል። 24 ከረንት ነው። 5 ግራም ነው። ከኢትዮጵያ ነው የመጣ። በቢሻንጉል በል እናንተ ማስተው ጨርሰናል። አንድ ናት የቀረች። ጨርስ። እያፈጠኑ ነው። ደግሞ ይታያችኋል። የሙሽሪት ቤተሰቦች ሙሽራው ያደረገላት ነው። በጣም ያምርባታል ብሎ ይኸው እንግዲህ ማንም ይመኛትን ቆይ አንድ ጊዜ እንውጣ። ቆይ አንልሆን ነው ሀሳብና አንለቀቀው። ቆይ ጣሉ ወይ ጨርስ። በቃ ጨርስ። የሽልማት አለ ገና እኮ ምን አላችሁ? አስተውቃለና በቃ እኔ እሺ አሁን ሞቅ ታረጋለች።
እንደማመጥ እኛ ያው ወርቁ መጀመሪያ ወርቁ የታሰረ ቀለበቱ የታሰረላቸው የወጣት ፈጠነ መለሰና የወይዘሪት አያልነሽ ጥላዬ ነው። ግን በመሃል ላይ እንዳናስተዋውቅ የአባቶቻችን ጸሎት ቀጥታ ከሙሽሮች ድረስ ስለፈለግነ ነው ያላቋረጥን። አሁን ልናስተዋውቃችሁ ከሙሽሮች እጅ እንዳለ ልናስተዋውቃችሁ ስለፈለግነ በጥሞና በደንብ አዳምጡን። እኛ ያው አባቶችን ከምንገስጽ ብለን ነው እንጂ በመሃል ሊነጥቀን ብንወስድ ያው ነጣቂ እንዳይወስድብን ብለን ፈርተን ነው ዳይሬክት ይግባ ያልነ እና እንዲያዳምጡን። አሁን በመጀመሪያ ያው ለመናገር ያው ትንሽ ከበድ ይለኛል። የአቶ ፈጠነ ጥላዬን እህት ወይዘሪት አያልነሽ ጥላዬን በስነ ምግባሩ በትህትናው ታይቶ ተጠንቶ ሁለመናው ከታወቀ በኋላ ማንም 30 ቢሊዮን ይኑረው መኪናም ይኑረው ማንም ይኑር ዶክተር ይሁን ምንም ይሁን አይሆንም። ያስተዳድርሽ የሚያኖርሽ ሁሉ ነገር የሚያደርግልሽ እንዳባትሽ እንደናትሽ እንግዲህ እናቷም አባቷም ሁለመናውም ወንድሟም እንግዲህ ወጣት ፈጠነ ነው ማለት ነው። ከማለት አንፃር አቶ ፈጠነ ጥላዬ ለወንድማችን ለወጣት ማለት ፈጠነ መለሰ ስለሰጠን አንደኛ መጀመሪያ በሞራል ግለጹልኝ እስቲ ደስ ስላለ ይሄ ደግሞ ሲባል ደግሞ ያጎቴን ቃል አልገስጽም። ዶክተርም ይምጣ ፓይለንትም ይምጣ ማንንም ይምጣ እኔ ካጎቴ ቃል አልወጣም ስላለች ከአባቶቼ ትእዛዝ አልወጣም ስላለች ደግሞ እህታችን ወይዘሪት አያልነሽ ጥላዬ ለወንድማችን ለወጣት ፈጠነ መለሰ ስለሆነች እንደዛ ብላ ወንድሟን ትእዛዝ የአባቷን ትእዛዝ የእህቶቿን ትእዛዝ የሁሉ የዘመዶቿን ትእዛዝ እንዲሁም ቀጥሎ የነፍስ አባቶቻችን ነው ባናቅም ማን እንደሆነ ያው እዚህ ላይ ያሉትን በሙሉ አባቶቻችን ቃል በማለት የአጎቷን ትእዛዝን በመጠበቅ የወንድሟን ትእዛዝም በቃ ያለውን ማህበረሰብ በሙሉ ስለጠበቀችልን እስቲ ደግሞ ለእህታችን ለወይዘሪት አያልነሽ ጥላዬ ሞራል አመሰግናለሁ። እንዲህ ባላችሁት እናንተም ያው እዚህ ያላችሁት በሙሉ ከዚህ በመቀጠል ያው ወንድማችን ወጣት ፈጠነ መለሰ በጣም ደስ ስላለው በጣም ስለተደሰተ ያው ወርቁ ማንንም ያውቀዋል የሀገር ውስጥ እንደማይሆን ማንንም ያውቃል የውጭ ወርቅ ነው። ይሄው ከእጇ አባቶቻችን ባሉበት ማንኛውም ዘመድ ባለበት ማንኛውም ማህበረሰብ ባለበት ያው ጣጧ ቀጠን እንዴት እናርገው እኛ 10 ግራም ማረግም አያቅተንም ነበር ግን የጣጧ ቅጥነት ገደለ ወጭም በውሳና ነው ከዛም አንፃር 3 ግራም የኢትዮጵያ ወርቅ ስላደረገላት አባቶችን ያስተምሩ አባቶች ይመክሩ እኛ እንደ ሀገራችን ለገበያውና የውጭ ነገር እናፈቃድ ከማታን ወጥ ይሆን የውጭ ነገር ተከፈለ በጣም ከባድ ነው። በጣም እናመሰግናለን። በጣም እናደንቃለን። አሁን ደግሞ እንደዚህ ነካ እያደረጉም እየወሰዱ ስለሆነ ከመስራት አንፃር ማለት ሁሉ ነበር ማለት ግን
ይኖራል። ምክንያቱም ነገ ማየት ስለምንችል ነው። አሁን ለሰሚታም ተማርታለ። ይሄ ደግሞ 20 ግራም የሀገር ውስጥ ብር ስለተደረገ በሞራል ላንገር ስታገቡ ደግሞ እንደዚህ መርምራችሁ አስመርምራችሁ አይታችሁ አሳይታችሁ ቢሆን በጣም ደስ ይላል። ነገ ደግሞ ሌላ ነገር እንዳይመጣ ስለሆነ አለው ይህ ስለሆነ አሁን አባቶች ጸሎት ያደርጉልናል። በጎች እና ደግሞ ጊዜውን ከመቆጠብ አንጻር ደግሞ የሙሽሮች ቤተሰብ ደግሞ እንዳለ አንድ እንደቆማችሁ እስቲ ትንሽ ቆዩልንና ሽልማት ሸልመን አንድ እንቀመጥ እያሉ ስለሆነ ሽልማት አለ እንቀመጥ። አመሰግናለሁ።